ቦድማስ ማለት ቢ ብራኬት ኦ ኦርደር ማለት ፓወር ሩት ኤክስፖነንትን ያካተተ ነው። ዲቪዥን መልቲፕሊኬሽን አዲሽን ኤንድ ሰብትራክሽን። ዲቪዥን ኤንድ መልቲፕሊኬሽን ጎ ፍሮም ሌፍት ቱ ራይት ከግራ ወደ ቀኝ ቀድሞ የመጣውን ነው የምንሰራው። ማለትም ማባዛት ቀድሞ ከመጣ ማባዛትን ቀድመን እንሰራለን ማለት ነው። ማካፈል ቀድሞ ከመጣ ማካፈልን። አዲሽን ኤንድ ሰብትራክሽን ጎ ፍሮም ሌፍት ቱ ራይት መደመርና መቀነስም መደመር ቀድሞ ከመጣ መደመር እንሰራለን፣ መቀነስ ቀድሞ ከመጣ መቀነስ እንሰራለን። ቦድማስ ማለትም ከቦድማስ ጋር ተመሳሳይ ነው። ቢ ማለት ብራኬት ነው፣ ኢ ማለት ኤክስፖነንት ነው። ስለዚህ ኤክስፖነንት በኦርደር ውስጥ ስለምትካተት ይሄኛው መጠቀም እንችላለን። እኔ ሰራውት ቪዲዮ በዚህኛው ነበረ ቦድማስ በሚለው ነው። ስለዚህ ብራኬት ኤክስፖነንት ዲቪዥን መልቲፕሊኬሽን አዲሽን ኤንድ ሰብትራክሽን ማለት ነው። ኤክስፖነንት የሚለው በሴማስ ኦርደርስ ከኦርደር ጋር ተመሳሳይ ነው። እስኪ እነዚህ ምሳሌዎች እንስራ። 3 ሲባዛ በ4 ርቢ 2 ሲካፈል ለ6 ሲደመር ቅንፍ ውስጥ ያለው። ስለዚህ በመጀመሪያ የምንሰራው ቅንፉን ነው። 3 ሲባዛ በ4 ርቢ 2 ሲካፈል 6 ሲደመር 8 ሲቀነስ 5 3። አሁን የምንሰራው ርቢውን ነው የምንሰራው። ስለዚህ 3 ሲባዛ 4 ርቢ 2 ማለት 16 ነው ሲካፈል 6 ሲደመር 3። ስለዚህ አሁን ማባዛቱን ቀድመን እንሰራው። 3 ሲባዛ በ16 48 ሲካፈል 6 ሲደመር 3 እንላለን። 48 ሲካፈል ለ3 ስንት ነው? 8 ነው። 48 ሲካፈል ለ6 8 ሲደመር 3 8 ሲደመር 3 11። ስለዚህ መልሱ 11 ነው ማለት ነው። እስኪ ይሄኛው ምሳሌ ስሩልኝ፣ ኮሜንት ላይ አሳውቁኝ።